አንበሳው ገበሬ የሐሳብ መሰላል በውስጡ ይወጣል ይወርዳል። ቡቃያው በቅሎ ማደግ ይጀምራል። የቅጠሉ መጠን እጅግ ያስደስታል። ለመብላት የሰው ልጅ መቼ ይታደላል? አዳምና ሔዋን ንቀው ትተውታል። የዚህን መጠን ገበሬው ያውቀዋል። ዘመን ተሻግሮ ታሪክ አልፎ ይጠብቃል። ዛሬ ነገ ሆኖ የሰው ልጅ ይመኛል። አምላክ ከፈቀደ ከውስጡ ይገኛል። ከአንበሳው ክንድ ላይ ዝንብ ተቀምጣ መሞቱን ጠየቀች ተመልሶ እንዳይመጣ። የሰው ደህና የለው የአምባጮ ግንድ የለው። መጥኖ መቅመስ ነው ሁሉም ሆምጣጤ ነው ብለን ስንላቸው ድንገት ክፉ ከመሰላቸው ቀር ቢላቸው ሰውና ሰው እነማን ናቸው? በልቶ ለማደር ሩጫ ላይ ናቸው።